በጣም ብዙ አካውንት ሀክ የተደረግን ነው እያሉ በጣም ብዙ ሰው ቅሬታ እያቀረበ ነው። ሰሞኑን ደግሞ የአሌክሲስ የቲክቶክ ቻናል ሀክ ተደርጓል ማለት ነው። ስለዚህ እኛ አካውንታችን እንዴት አድርገን ነው ሴፍ ማድረግ የምንችለው? ኢሜይላችንን ተጠቅመን ስልክ ቁጥራችንን ተጠቅመን ጉግል አውተንቲኬተር እና ፓስወርድ ተጠቅመን እንዴት አካውንታችንን ሴኪዩር ማድረግ እንችላለን የሚለው ዛሬ ያሳያችኋለሁ። ዛሬ ከቲክቶክ እንጀምራለን። ከዛ ወደ ተለያዩ ሶሻል ሚዲያዎች እንሄዳለን። ወደ ያላበዛባችሁ ቀጥታ ወደ ቪዲዮ። ኦኬ ሶ መጀመሪያ ምንድነው የምናደርገው? ወደ ቲክቶክ አካውንታችን እንገባለን። ከዛ በኋላ 3 ነጥብጣቧን እንጫንና ሴቲንግ ኤንድ ፕራይቬሲ የሚላለ እሱን እንነካለን ከስር። ከዛ እዚህ ጋር ሴኩሪቲ ኤንድ ፐርሚሽን የሚላለ ሶስተኛው ላይ እሱን እንነካለን። ከዛ ቱ ስቴፕ ቬሪፊኬሽን የሚላለ ሶስተኛው ላይ እሱን እንጫናለን። እንደምታዩት ኦፍ ነው። ሶ እዚህ ጋር እንደምታዩት 4 አማራጮች ይመጡልናል። ስልክ ቁጥር፣ ኢሜይል፣ አውተንቲኬተር እና ፓስወርድ። ስለዚህ እዚህ ጋር ሁሉንም እናበራለን። እኔ ስልክ ቁጥሬን በዋና አካውንቴ ሊንክ ስላረኩት ስልክ ቁጥር የሚለውን ፎን የሚለውን አላስገባውም ማለት ነው። ሌሎቹን ግን ቲክ አደርጋለሁ። እናንተ ግን ሙሉውን ቲክ ማድረጋችሁ እንዳረሱ 4ቱንም ቲክ ታደርጋላችሁ እናንተ ማለት ነው። ከዛ ኔክስትን ተርን እንለዋለን። then verify your identity ይለናል። እዚህ ጋር እናንተ እንደሆናችሁ በቬሪፋይ አድርጉልኝ። ሶ እዚህ ጋር የምናስገባው ምንድነው? ፓስወርዳችን እናስገባለን፣ የቲክቶክ ፓስወርዳችን ማለት ነው። ሶ እዚህ ጋር በሚያሳዝን ሁኔታ እኔ ፓስወርድ ይረስቻለሁ። ይሄኛው ሌላኛው አካውንቴ ስለሆነ የዚህን ፓስወርድ አላስታውሰውም። ስለዚህ ምን አደርጋለሁ? መለስና ፓስወርድ ክሬት አደርጋለሁ ማለት ነው። ሶ እናንተም ፓስወርዳችሁ ማታስታውሱ ከሆነ እንደኔ ማድረግ ትችላላችሁ። እዚህ ጋር አካውንት የሚለው ውስጥ እንገባለን። ከዛ ወደ ፓስወርድ የሚላለ ፓስወርድ የሚለውን ስንጫን ቬሪፋይ ዩር ኢሜይል ይልናል። ሶ ኮድ ይልክልናል በኢሜይላችን። ያንን ኮድ እናስገባለን ማለት ነው። ሶ እዚህ ጋር ፓስኮዳችን ተልኮልናል። ስለዚህ ይሄንን ኮድ እናስገባለን፣ እንጽፈዋለን ማለት ነው። ከዛ በኋላ ምንድነው የሚያመጣልን? ክሬት ፓስወርድ ብሎ ያመጣልናል። ስለዚህ እዚህ ጋር ማንረሳውን ፓስወርድ እንጽፋለን ማለት ነው። ስለዚህ ፓስወርዳችን አዲስ ፓስወርድ ነው ማለት ነው። የበፊቱን ሳይሆን የበፊት ፓስወርዳችን ነው አዲስ ክሬት የምናደርገው ማንረሳው ማለት ነው። ከዛ ፓስወርዳችንን ክሬት አድርገን ከጨረስን በኋላ ባክ ብለን እንመለሳለን ወደ ቅድሙ ሴቲንግ ማለት ነው። ገባለን። ከዛ ቱ ስቴፕ ቬሪፊኬሽን የሚላለን እንደ ቅድሙ ስንነካዋለን። ከገባን በኋላ አውተንቲኬተር የሚለውንና ሁሉንም ማብራታችን እርግጠኛ እንሆናለን። እኔ ያላበራሁት ምክንያቱም ነግሬያቸዋለሁ። ሶ እዚህ ጋር ቬሪፋይ ዩር አይደንቲቲ ይለናል። እዚህ ጋር የምናስገባው አሁን ቅድም ክሬት ያደረግነውን ፓስወርድ ነው። ሶ እዚህ ጋር ፓስወርዳችን እናስገባለን ማለት ነው። ከዛ እዚህ ጋር እንደምታዩት ኔክስት ብሎ ሄድና ከዛ አውተንቲኬተር ኪዋር ኮድ እና ሊንክ ኮፒ እንድናደርግ ኮፒ ኪ የሚላለች ከስር ይሄንን ፕሮቫይድ ያደርግልናል ማለት ነው። ሶ ምንድነው የምናደርገው? ይሄንን ኮፒ ካደረግን በኋላ ጉግል አውተንቲኬተር እናወርዳለን ማለት። እዚህ ስልካችሁ አይፎን ከሆነ ወደ አፕ ስቶራችሁ ትሄዱና ጉግል አውተንቲኬተር የሚለውን አፕሊኬሽን ታወርዳላችሁ ማለት ነው። አንድሮይድ ከሆነ ደግሞ the same thing ጉግል አውተንቲኬተር ብላችሁ ሰርች አድርጋችሁ አፕሊኬሽኑን ማውረድ ነው ማለት ነው። ሶ ሰርች ካረኩ በኋላ ጉግል አውተንቲኬተር የሚለው ይመጣልኛል። ሶ ከዛ ኦፕን ለዋለው። እናንተ ጋር ዳውንሎድ ነው የሚለው፣ እኔ ኦሬዲ ዳውንሎድ ስላረኩት ነው ኦፕን የሚለኝ። ስለዚህ ምንድነው የምናደርገው? ቀጣይ ወደ ቲክቶካችን እንሄድና ምንድነው የምናደርገው? ይሄንን ኪ ወስደን አውተንቲኬተራችን ላይ ፔስት እናደርገዋለን ማለት ነው። ቁጥር ጀነሬት አድርጎ እንዲሰጠን። ሶ እዚህ ጋር ፕላስ ምልክቷን እንነካና ከዛ የተሰጠንን ኪ አድ እናደርጋለን ማለት ነው። ስሙንም ከሰጠን በኋላ የምንሰጠውን ስም የፈለግነው ማድረግ እንችላለን። ለምሳሌ አካውንታችን ቲክቶክ ከሆነ ቲክቶክ ብለን ስም መስጠት እንችላለን እንደፈለግን ማለት ነው። ሶ እዚህ ጋር እንደምታዩት በየ30 ሰከንዱ አዳዲስ ቁጥር ነው ጀነሬት የሚያደርገው። ሶ ቲክቶክ የሚለውን ልክ ስንጫነው ኮፒ ያደርግልናል ማለት ነው። እሱን ኮፒ አድርገን ወስደን እዚህ ጋር ኔክስት ካልን በኋላ አውተንቲኬተር አፕ ላይ ያገኘነውን ኮድ ፔስት አድርጉት ይለናል። ሶ እዚህ ጋር ሁለቱን አውተንቲኬተራችንና ይሄንን ሊንክ እያደረግን ስለሆነ ኮዱን እናስገባለታለን ማለት ነው። ሶ እዚህ ጋር ስናስገባለት ወደ ቀጣዩ ገጽ ይወስደናል። እዚህ ጋር ምንድነው ስልክ ቁጥር እንድናስገባ ነው የሚጠይቀን። ሶ እዚህ ጋር እንደነገርኳችሁ እኔ ቅድም ከሜን አካውንቴ ጋር ስልክ ቁጥሬን ሊንክ ስላደረኩት እዚህ ጋር ሊንክ ማድረግ አልችልም። ሶ እናንተ እዚህ ጋር ስልክ ቁጥራችሁን አስገብታችሁ ኮንቲኒው ስትሉት ስልካችሁን አድ ያደርግላችኋል ማለት ነው። ሶ እኔ እዚህ ጋር ስኬፕ ብዬ ሄዳለሁ። ከዛ በኋላ አድ ትረስትድ ዲቫይስ ሚል ይመጣልኛል። ሶ እዚህ ጋር አሁን በተጠቀሙበት ዲቫይስ ስሙን ያመጣላችኋል ከስር። ከዛ እንደ ትረስትድ ዲቫይስ ይውሰደው አይውሰደው የሚለውን እናንተ ታስገቡለታላችሁ ማለት ነው። እኔ ብዙ ጊዜ እንደ ትረስትድ ዲቫይስ አልወስደውም፣ ምክንያቱም ስልኬ ቢጠፋ or something እንደዛ ይፈጠር ኦሬዲ ያስኩት ስልክ እንደ ትረስትድ ዲቫይስ ስለሚቆጠር ያለምንም ፓስኪ ያለምንም አውተንቲኬሽን ሊገባ ይችላል ማለት ነው። ሶ እዚህ ጋር እኔ ሪኮመንድ አላረጋችሁም። ትረስትድ ዲቫይስ የሚለውን ስኬፕ ታረጋላችሁ ማለት ነው።
ከዛ በኋላ ቱ ስቴፕ ቬሪፊኬሽን ኦን ብሎ እንደምታዩት ከላይ ያመጣልናል ማለት ነው። ስለዚህ እናንተ ጋር አራቱም መብራቱን እርግጠኛ ሁኑ። እኔ ጋር ፎን የሚለው ያልበራልኝ ስላላስገባው ነው ማለት ነው። እናንተ ጋር ግን አራቱም መብራት አለበት ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽናችንን በተሳካ ሁኔታ ሴትአፕ አድርገን ጨርሰናል ማለት ነው። በተጨማሪ ከዚህም በላይ ሴኪዩርድ የሆነ ነገር እፈልጋለሁ የሚል ሰው ፓስኪ መጨመር ይችላል። ፓስኪ የምናስገባው ደግሞ አካውንት የሚለው ጋር እንሄድና ከዛ በኋላ ፓስኪ የሚላለ ፓስኪ ምንድነው? ይሄ ባዮሜትሪክ አውተንቲኬሽን እንዲጠቀም ማድረግ ማለት ነው። ለምሳሌ ፊንገር ፕሪንት ይሆናል፣ ፌስ አይዲ ሊሆን ይችላል። የመሳሰሉትን ባዮሜትሪክ አውተንቲኬሽን እንዲጠቀም ማድረግ ማለት ነው ፓስኪ። ሶ ምንድነው የምናደርገው እዚህ ጋር ሴትአፕ ማድረግ እንችላለን ማለት ነው። ተጨማሪ አሁን ቅድም ካረግናቸው ከአራቱ ይሄ አምስተኛ ተጨማሪ ነው ማለት ነው። ሶ ይህንንም እዚህ ጋር ሴትአፕ አድርገን ፌስ አይዲ ይጠይቀናል ወይ ደግሞ አሻራ ይጠይቀን ይችላል። እሱን ከጠየቀን በኋላ ከዛ ኮንቲኒው ስንለው ፓስኪያችን ጀነሬት ይደረግልናል ማለት ነው። ሶ በዚህ መንገድ በደንብ አድርገን አካውንታችንን ሴኪዩር ማድረግ እንችላለን ማለት ነው። ጉግል አውተንቲኬተር ስንጠቀም ደግሞ በደንብ ስትሮንግ የሆነ ሴኪዩሪቲ ይኖረናል ማለት ነው። ለምንድነው እንደዛ የሚሆነው? አካውንታችን እንኳን ሳምባዲ አክሰሱ ቢኖረው ኢሜይልና ፓስወርዳችን እንኳን ብንሰጠው ወደ አካውንታችን መግባት አይችልም ማለት ነው። ምክንያቱም በየ30 ሰከንዱ የሚቀያየር ፓስወርድ ወይም ደግሞ ፓስኮድ ጀነሬት ስለሚያደርግ ማለት ነው። ለማንኛውም ወደ ሌሎች ሶሻል ሚዲያዎች ደግሞ እንደሄድ ከፈለጋችሁ ኮመንት ላይ አሳውቁኝ። ቀጣይ ሜቢ በኢንስታግራም፣ በዩቲዩብ፣ ቴሌግራም፣ ባይቢት፣ ባይናንስ የመሳሰሉትን እሰራላችኋለሁ ማለት ነው። ከዛ በፊት ግን እናንተ ሀሳባችሁን አሳውቁኝ እና ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ ግዴታ ነው። ይመቻችሁ።